ሰውን ከእንስሳ የሚለየው በምንድነው? በሁለት እግሩ መሄዱ ነው? መናገር መቻሉ ነው? ወይስ ሰው ከእንስሳት የሚለይባቸው ብዙ ነገሮች ቢኖሩም ዋነኛው መለየው ግን ሰው በዓላማና በእቅድ ለመኖሩ የመቻሉ ብቃት ነው? መብላት፣ መጠጣት፣ መተኛት፣ መነሳት፣ መጫወትና ወዲህ ወዲያ ማለት ለእንስሶችም የተሰጠ ነገር ነው። በእነዚህ ተግባሮች ውስጥ ዓላማ ሲካተትባቸው ብቻ ሰው በእውነትም ሰው ወደ መሆን ይመጣል። ዓላማ የለሽ ኑሮ የሚኖር ሰው ሰው ሆኖ ከሰውነት በታች እንዲኖር ይገደዳል። በዚህ ምድር ላይ ከ8 ቢሊዮን ሕዝብ በላይ ወዲህና ወዲያ ሲመላለስና ዓለም ሕይወት ባላቸው ፍጡራን መሞላቷ ማየት ደስ ያሰኛል። ሆኖም ይህንን ደስ የሚያሰኝ ነገር ጥቁር ነጥብ የሚጥልበት አንድ አሳዛኝ ነገር አለ። ቁጥራቸው ጥቂት ያልሆኑ ሰዎች የሚሄዱበትን አያውቁም። እነዚህ ሰዎች በቀን ውስጥ ብዙ እንቅስቃሴ ቢያስመዘግቡም የእነዚህ እንቅስቃሴዎች ድምር ውጤት ዜሮ ወይም ባዶ ነው። የብዙ ቁጥሮች ድምር ዜሮ የሚሆነው እንዴት ነው? መልሱ ቀላል ነው። የብዙ ቁጥሮች ድምር ዜሮ የሚሆነው የተደመሩ ቁጥሮች በሙሉ ዜሮ ሲሆኑ ነው። የየዕለት እንቅስቃሴያችን ዜሮ የሚሆንበት ብቸኛ ምክንያት ካለምንም ዘላቂ እይታ ስለምንተገብረው ነው። ዓላማ ከሌለው ሩጫ ለመዳን፣ ትርጉም የሞላው ሕይወት ለመኖርና ራስን መስመር ለማስያዝ የሚከተሉትን ሐሳቦች እንመልከት። አንደኛ፣ አይምሮህን ተጠቀም። በዚህ ዓለም ላይ የተፈለሰፉትን አስገራሚ ግኝቶችን አስብ። የሰው ዘር የማሰብ ብቃቱን ተጠቅሞ የደረሰበትን ደረጃ ተመልከት። ይህ ሁሉ ሆኖ እንኳን ጥናቶች እንደሚነግሩን አይምሮአችንን ካለው ብቃት 10 በመቶውን ብቻ ነው የምንጠቀመው። የቀረውን 90 በመቶ የአይምሮአችንን ብቃት መጠቀም ብንችል ኖሮ ምን ማድረግ እንደምንችል መገመት ይቻላል። ይህ እውነታ ከዚህ በፊት አገኘሁት ከምትለው ውጤት በብዙ እጥፍ ልታገኝ የምትችልበት ብቃት እንዳለህ አመልካች ነው። ሰዎች ወደ ትምህርት ቤት ሄደው ገንዘባቸውን የሚከፍሉትና ጊዜያቸውን የሚሰዉት ይህንን አይምሮ የተባለውን ሞተር ለመቀስቀስና ለማነሳሳት መሆኑን አትርሳ። ሁለተኛ፣ በየቀኑ ገጠመኝህንና በስሜትህ አትነዳ። አንዳንድ ሰዎች የተከፈተ በር ስላገኙ ብቻ ካለምንም ጥያቄ ሰተት ብለው ይገባሉ። ስራን በጋራ እንስራ የሚላቸው ሰው ስላገኙ ብቻ ውል ለመፈራረም እጅግ ይቸኩላሉ። ለመጣላቸው ገጠመኝና እድል ምንም ጥያቄ ሳያነሱ ራሳቸው አሳልፈው ይሰጣሉ። ሌሎች ደግሞ ጥሩ ስሜት እስከሰጣቸው ድረስ አንድን ነገር ከማድረግ አይመለሱም። በዕለቱ የሚከተሉ ነገሮች ለስሜታቸው ጥሩ መነቃቃት የሰጣቸውን ሁኔታ ነው። እስቲ ቆም በልና በጣም የምትወዳቸው የምግብ አይነቶችን ቁጠራቸው። ከእነዚህ ምግቦች መካከል አብዛኞቹ ለምላስ የሚጥሙ ለጤንነት ግን ጠንቅ የሆኑ ናቸው ብዬ ገምታለሁ። በስኳር የተለወሱ ጣፋጭ፣ በዘይት የተጠበሰ፣ ሰው ቅባት የበዛበትና በኬሚካል ተቀምሞ የቆየ እንዲሁም ብሉኝ ብሉኝ የሚል ስሜትን ያነሳሳል። እንግዲህ አስተዋይ ሰው ከሆንክ አንድን ነገር የምታደርገው ስለጣፈጠ ወይም እድሉን ስላገኘ ሳይሆን በነገሩ ትክክለኛነት ስላመንክበት ብቻ ነው። አንድ ነገር የምታደርገው ለስሜት ስለተሰማ ብቻ ሳይሆን ከዓላማህ አንጻር ትክክለኛ ነገር ስለሆነ መሆን አለበት። ሶስተኛ፣ ተግባርህን ከዓላማህ አንጻር ቃኘው። ውሎህ፣ ጓደኝነትህ፣ የምትማረው ትምህርት፣ የምታነባቸው መጽሐፍት የመሳሰሉት ሁኔታዎች በመላምትና በአቦሰጥ ሳይሆን ከዓላማህ አንጻር ሊመረጡ ይገባቸዋል። አንድ ሰው ሐኪም የመሆን ህልም እያለው ጊዜውን ሁሉ ከዚያ ጋር የማይዛመድን መጽሐፍትን እያነበበ ካሳለፈ አንድ የተበላሸ ነገር እንዳለ ያሳያል። ይህ ሰው መጀመሪያውኑ ሕክምናን የመረጠው በስህተት ወይም በሰው ግፊት ነው። አለዚያም የተግባርና የውጤት ሕግ በቅጡ አልገባሁም ማለት ነው።
ከላይ እንደገለጽኩት የምትይዛቸው ጓደኞች፣ የምታሳልፍባቸው ቦታዎች፣ የምታነባቸው መጽሐፍትም ሆኖ የምትከተላቸው ግኝቶች ከግንዛቤህና ከዓላማ አንጻር ሲሆኑ ስኬት የአጋጣሚና የእድል ጉዳይ መሆኑ ይቀርና የእርግጠኝነት ጉዳይ ይሆናል።